ቤዛዊተ ዓለም እኔስ ስልሻለሁ፣ ምክንያተ ድኅነሽ እኔስ ስልሻለሁ፣ የነፍሴ ነፍሷ ነሽ እመካብሻለሁ። ገብርኤል ሲመጣ ከሰማይ ተልኮ ምስጋና ቀረበ ፊትሽ ተንበርክኮ። አንዴ እየታጠቀ አንዴ እየፈታ አቅርቦልሽ ነበር የክብር ሰላምታ። ወደ እርሷ ገባና ቅዱስ ገብርኤል ደስ ይበልሽ አላት ማርያም ድንግል። ጸጋ የሞላብሽ ጌታ ካንቺ ጋር ነው፣ ከሴቶች መካከል የሚመስልሽ ማን ነው? ንግግሩን አይታ በጣም ደነገጠች። ይህ አይነት ሰላምታ እንዴት ነው እያለች። መልአኩም መልሶ አላት ማርያም አትፍሪ፣ ጸጋን አግኝተሻል ፍጥረት ልታስምሪ። ማርያም ትጸንሻለሽ ትወልጃለሽ ወንድ ልጅ፣ ካንቺ በነሳው ደም ዓለምን የሚዋጅ። ይሄ ነው ወዳጄ ቤዛዊት ያስባላት፣ ይሄ ነው ወዳጄ ቤዛዊት ያሰኛት። ዓለም ለመዳኑ ሆናናለች ምክንያት። ምድራዊው ገብርኤል ግን በልቡ ይጠላሻል፣ አንቺ ርሪት ነሽ ይኸው ዝም ብለሻል። የሰማዩ ገብርኤል በጣም ይወድሻል፣ የሰማዩ መልአክ ያመሰግንሻል። ይሄ ነው ወዳጄ ቤዛዊት ያሰኛት፣ ዓለም ለመዳኑ ሆናናለች ምክንያት። ድንቅ መካር ኃያል ይባላል ልዑል፣ የዳዊትን ዙፋን ጌታ ይሰጠዋል። በያዕቆብም ቤት ይነግሣል ዘላለም፣ ለመንግሥቱም ደግሞ ፍጻሜ የለውም። ማርያምም መልሳ እንዴትስ ይሆናል አለችው። ማርያም እኔ ወንድ አላውቅም በሐሳቤም የለም። ገብርኤል መልሶ ጌታ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይሉ እርሱ ይጸልልሻል፣ የምትወልጂው ቅዱስ እግዚአብሔር ይባላል። ይሄ ነው ወዳጄ ቤዛዊት ያሰኛት፣ ዓለም ለመዳኑ ሆናላለች ምክንያት። ምድራዊው ገብርኤል ግን ከልቡ ይጠላሻል፣ አንቺ ርሪት ነሽ ይኸው ዝም ብለሻል። ማስረጃ ፈልጎ ቅዱስ ገብርኤል ጸነሰች ኤልሳቤጥ አላት ለድንግል። በእርጅናዋ ወራት ወንድ ልጅ ተሰጥቷታል፣ ይኸው ከጸነሰች 6 ወር ሞልቷታል። መለስ አረገና እስመ አልቦ ነገር ለእግዚአብሔር ሲላት ይኩነኒ አለች ማርያም ቅድስት። ወዲያው ተጸነሰ ፈቃዷን ሲሰማ፣ ድነት ተጀመረ በእግዚአብሔር ከተማ። የቆረሰው ሥጋ ከማርያም ነው የነሳው፣ ገብርኤል እንደሆነ ቃል ነው ይዞ የመጣው።